በአንዳንድ ግንኙነቶች ውስጥ ግንኙነቱን በህይወት ለማቆየት የሚደረገው ትግል የሚቆምበት አንድ የሚያም ቅስፈት ይመጣል። ሁሉም ስንብት በቃላት አይነገርም። አንዳንድ ጊዜ ሰዎች በአካል ከመለየታቸው ከረጅም ጊዜ በፊት በስሜት ቀስ እያሉ ይርቃሉ። እናም ከሁሉ በላይ ከባዱ ክፍል ይህ ነው። አእምሯችሁ እውነታውን ለመቀበል ከመዘጋጀቱ በፊት ልባችሁ አስቀድሞ ስሜቱ ይገባዋል። አንድ ሰው ከህይወቱ እንድትወጡ በእውነት እየፈለገ አሁንም ፈገግ ማለቱን ሊቀጥል ይችላል። አሁንም ለላካችሁለት መልእክት ምላሽ ሊሰጣችሁ ይችላል። እንደተለመደ የሚያደርጋቸውን ድርጊቶች ማድረጉን ሊቀጥል ይችላል። ነገር ግን በጥልቀት ሲታይ አንድ ነገር ተቀይሯል። ፍላጎታቸው ይለወጣል። የሚያደርጉት እናንተን የማግኘት ጥረት ይጠፋል። እናም ግንኙነቱ የአንድ ወገን ብቻ መሆን ይጀምራል። ዛሬ አንድ ሰው በህይወት ውስጥ እንድትኖር እንደማይፈልግ የሚያሳዩ ሁለቱን ትልልቅ ምልክቶች እንነጋገራለን። ምክንያቱም እነዚህ ምልክቶች አንዴ ከተረዳችሁ ራሳችሁን መውቀስ ታቆማላችሁ። እናም እውነቱን በግልጽ ማየት ትጀምራላችሁ። ምልክት 1 ለስሜታችሁ ግድ ማጣት። አንድ ሰው ዋጋ ሲሰጣችሁ የእነሱ ድርጊት በእናንተ ላይ የሚያሳድረው ተጽዕኖ በተፈጥሮ ያሳስበዋል። በክርክር ወቅት እንኳ ሳይቀር፣ ስራ በሚበዛበት ጊዜም ቢሆን፣ ህይወት አስጨናቂ በሚሆንበት ጊዜም እንኳ ይህ ይታየዋል፣ ያሳስበዋል። እናንተን በህይወት ውስጥ በእውነት የሚፈልግ ሰው አሁንም ቢሆን ያለ አግባብ እናንተን ላለመጉዳት ይጥራል። ነገር ግን አንድ ሰው በስሜት ከእናንተ ሲነጠል አንድ ነገር ወዲያውን ይለወጣል። የእናንተ ስሜት ለእነሱ ምንም ትርጉም መስጠት ያቆማል። ቀደም ሲል ትኩረት ይሰጧቸው የነበሩትን ነገሮች ችላ ማለት ይጀምራሉ። ስለ ራሳቸው ማብራሪያ መስጠት ያቆማሉ። ማረጋገጫ መስጠታቸውንም ያበቃሉ። እናም ቀስ በቀስ በስሜት ቀዝቃዛ ይሆናሉ። የእናንተ ማዘን እንደ ድሮ እንደማይነካቸው ታስተውሉ ይሆናል። ከዚህ ቀደም ከተቀየማችሁ ነገሮችን በፍጥነት ለማስተካከል ይፈልጉ ነበር። አሁን ግን ምን እንደሚሰማችሁ ግድ ሳይላቸው ሰዓታት፣ ቀናት፣ አንዳንዴም ሳምንታት ሊያልፉ ይችላሉ። እናም አስፈሪው ክፍል ይህ ነው። አንዳንድ ጊዜ ምን ያህል እንደተቀየሩ እነሱ ራሳቸው እንኳ አያስተውሉትም። ምክንያቱም በስሜት ደረጃ አስቀድመው ርቀዋል። በስሜት መራቁ በውስጣቸው በዝምታ የተከናወነው በውጫዊ ሁኔታ መታየት ከመጀመሩ ከረጅም ጊዜ በፊት ነው። ቀለል ያሉ ጥያቄዎችን በመጠየቃችሁ ብቻ ከመጠን በላይ ስሜታዊ የሆናችሁ መምሰል ትጀምራላችሁ። ትኩረትን፣ ግልጽነትን ወይም ክብርን በመፈለጋችሁ የጥፋተኝነት ስሜት ይሰማችኋል። ነገር ግን መሰረታዊ እንክብካቤን መሻት ፈጽሞ ከልክ በላይ መጠየቅ አይደለም፣ በፍጹምም አልነበረም። እውነታው ቀላል ነው። አንድ ሰው በህይወት ውስጥ እንድትኖሩ ሲፈልግ በስሜት ደረጃ አስተማማኝና ሰላማዊ እንድትሆኑ ያደርጋችኋል። ርቀትን ሲፈልግ ግን በስሜት ግራ እንድትጋቡ ያደርጋችኋል። እናም ይህ ግራ መጋባት አብዛኛውን ጊዜ ግንኙነቱ እየደበዘዘ መሆኑን የሚያሳይ የመጀመሪያው የጥንቃቄ ምልክት ነው። በአእምሯችሁ የነበሩትን ውይይቶች ደጋግማችሁ ማብሰልሰል ትጀምራላችሁ። ስለ ጥቃቅን ለውጦች ከመጠን በላይ ትጨነቃላችሁ። ያ የነበረው ጥልቅ ስሜት ለምን ሊጠፋ እንደቻለ ታስባላችሁ። ቀደም ሲል እንዴት ይንከባከቧችሁ እንደነበር በትክክል ስለምታስታውሱ ስሜቱ ያማል። አሁን ግን በዚያው ሰው ፊት ቆማችሁ እንደ እንግዳ ሰው ይሰማችኋል። ያ ለውጥ በአጋጣሚ የመጣ አይደለም። ሰዎች በእውነት ዋጋ የሚሰጡትን ነገር ይጠብቃሉ። እናንተን መጠበቅና መንከባከብ ሲያቆሙ ቀደም ሲል የነበራችሁ ቦታ አሁን ላይ እንደሌላችሁ የሚያሳይ ምልክት ሊሆን ይችላል። ነገሩን በዚህ መንገድ አስቡት። አንድ ሰው በየቀኑ ይንከባከበው የነበረውን የአትክልት ስፍራ በአይነ ህሊናችሁ ይታያችሁ። ውሃ የሚያጠጣው፣ አረሙን የሚነቅለው፣ የፀሐይ ብርሃን ማግኘቱን የሚያረጋግጠውን ሰው። ከዚያም አንድ ቀን በቃ ዝም ብሎ ያቆማል። አትክልቱ በአንድ ጀንበር አይሞትም። በቀን በቀን እየቀነሰ ቀስ በቀስ ይደበዝዛል። በመጨረሻም ቀና ብላችሁ ስታዩት ለሳምንታት ማንም እንዳልተንከባከበው ትረዳላችሁ። በስሜት መራቅ ማለት ልክ እንደዚህ ነው። እምብዛም በአንድ አስደናቂ ወይም አስደንጋጭ ቅስፈት አይከሰትም። ወደ አንድ ድምፅ አልባ እውነት የሚደመሩ የመቶ ትናንሽ መቅረቶች ውጤት ነው። ምልክት 2 ግንኙነቱን በህይወት ለማቆየት ጥረት ማድረጋቸውን ያቆማሉ። ያለ ጥረት የሚተርፍ ምንም አይነት ግንኙነት የለም። ፍቅር ስሜት ብቻ አይደለም። ፍቅር ትኩረት ነው። ፍቅር ጊዜ ነው። ፍቅር ወጥነት ያለው ባህሪ ነው። አንድ ሰው በህይወት ውስጥ እንድትኖሩ ሲፈልግ ግንኙነቱን ለመጠበቅ በተፈጥሮ ይጥራል።
መልእክት ይልካል፣ ይደውላል፣ ደህንነታችሁን ይጠይቃል። ሕይወት አስቸጋሪ በሚሆንበት ጊዜ እንኳ ጊዜውን ያካፍላል። ነገር ግን አንድ ሰው ከሕይወቱ እንድትወጡ ሲፈልግ ጥረቱ በጥቂቱ መጥፋት ይጀምራል። መጀመሪያ ላይ ለውጦቹ ጥቃቅን ናቸው፣ ምላሾቻቸው አጫጭር ይሆናሉ። ውይይቶቹ ለዛ የለሽ፣ የተቀጠሯቸዋቸው ቀጠሮች ደግሞ በተደጋጋሚ ይሰረዛሉ። ቀስ በቀስ በየቀኑ ሁልጊዜ ቀድሞ የሚያገኝና የሚፈልግ እናንተ ብቻ ትሆናላችሁ። በመጨረሻም አንድ የሚያም እውነታ ትረዳላችሁ። እናንተ መጣራችሁን ካቆማችሁ ግንኙነቱ ሙሉ በሙሉ ይሞታል። ያንን መረዳት የብዙዎችን ልብ ይሰብራል። ምክንያቱም ማንም ሰው በቀላሉ የሚተካ መሆን አይፈልግም። ማንም ሰው በአንድ ወቅት ልዩ ለነበረ ግንኙነት ብቻውን እየታገለ እንደሆነ ሊሰማው አይሻም። አንዳንድ ጊዜ ያ ሰው የጥፋተኝነት ስሜት እንዳይሰማው ሲል ብቻ እናንተን አጠገቡ አቆይቷችሁ ሊቀጥል ይችላል። እንዲሁ በዘፈቀደህ የሚላክ መልእክት ወይም የተደበላለቀ ግራ የሚያጋባ ምልክት ሊሰጧችሁ ይችላሉ። ያንን የሚያደርጉት ግንኙነቱን በእውነት ስላለሙት ሳይሆን እርግጠኛ ስላልሆኑ ስለደበራቸው ወይም ሙሉ በሙሉ እናንተን የመልቀቅ ፍላጎት ስለሌላቸው ብቻ ነው። ይህ ነገር በስሜት ደረጃ ከፍተኛ ግራ መጋባትን ይፈጥራል። በአንድ ቀን ፍላጎት ያላቸው ይመስላሉ፣ በሚቀጥለው ቀን ደግሞ ድርግም ብለው ይጠፋሉ። እናም ቀስ በቀስ ፊት ለፊታችሁ የተደቀነውን ትልቁን እውነት ችላ በማለት ለአፍታ ለሚያሳዩአችሁ ጥቃቅን ትኩረቶች ትገዛላችሁ። እውነተኛ ፍቅር ወጥ የሆነ ባህሪን እንድትለምኑ ያደርጋችሁም። እናንተም በሕይወት ውስጥ በእውነት የሚፈልግ ሰው ያላችሁን ቦታ ሁልጊዜ እንድትጠራጠሩ ያደርጋችሁም። አሁን ግን እውነቱን ለመናገር እያንዳንዱ ግንኙነት አስቸጋሪ ወቅቶች አሉት። ሰዎች ይጨናነቃሉ። መራራቅ በራሱ ብቻውን ፍጻሜ ማለት አይደለም። ነገር ግን በጊዜያዊ መራራቅና በስሜት መሸሽ ወይም መራቅ መካከል እውነተኛ ልዩነት አለ። ጊዜያዊ መራራቅ አሁንም ቢሆን እንክብካቤን ይይዛል። አንድ ሰው ለጥቂት ቀናት ዝም ሊል ይችላል። ነገር ግን ስታገኘው ያ የነበረው ስሜት አሁንም አለ። ማዕበሉ ሲያልፍ ጥረቱም ይመለሳል። በስሜት መራቅ ግን የተለየ ነው። ጥረትን ሙሉ በሙሉ ያስወግዳል። እናም ምንም ያህል ቦታ ወይም ጊዜ ብትሰጡት እንኳ ተመልሶ አይመጣም። በጥልቀት ሲታይ አእምሯችሁ አሁንም ሌላ ተስፋ እያደረገ ቢሆንም እንኳ ልባችሁ ብዙውን ጊዜ ልዩነቱን ያውቀዋል። አስከፊው እውነት ይህ ነው። አንድ ሰው ለእናንተ መኖር ዋጋ እንዲሰጥ ማስገደድ አትችሉም። አንድ ሰው እንዲያስብላችሁ ማሳመን አትችሉም። እሱ እንዲመርጣችሁ መለመን አትችሉም። እውነተኛ ግንኙነቶች በመሯሯጥና በመሳደድ አይተርፉም። ሊቀጥሉ የሚችሉት በጋራ ጥረት ብቻ ነው። ስለዚህ እነዚህ ምልክቶች በግንኙነታችሁ ውስጥ ከታዩ ወዲያውኑ አትደንግጡ። ነገር ግን ትኩረት ስጡ። ምክንያቱም አንዳንድ ጊዜ ልታደርጉት የምትችሉት በጣም ጠንካራው ነገር መገኘታችሁ ዋጋ በሌለው ቦታ ላይ ራሳችሁን ማስገደድ ማቆምን ነው። እናም ይህንን በጥንቃቄ አስታውሱ። ትክክለኞቹ ሰዎች በቅንነት ስላፈቀራችኋቸው ብቻ ተፈላጊ እንዳልሆናችሁ እንዲሰማችሁ በፍጹም አያደርጓችሁም። በእውነት የሚያስቡላችሁ ሰዎች ሁልጊዜ ፍጹም ላይሆኑ ይችላሉ። ነገር ግን ፈጽሞ ዋጋ እንደሌላችሁ እንደሆናችሁ እንዲሰማችሁ ደጋግመው አያደርጉም። ፈውስ የሚጀምረው ለምን እንደ ድሮው አይወዱኝም ብላችሁ መጠየቃችሁን ትታችሁ በነፃ ሊሰጠኝ የሚገባውን ነገር ለምን አሁንም ለማግኘት እለፋለሁ ብላችሁ መጠየቅ ሲጀምሩ ነው። ይህ የአንድ ጥያቄ ለውጥ ብቻ ሁሉን ነገር ይቀይረዋል። ከማሳደድ ራሳችሁን፣ ሰላማችሁንና ደጋግማችሁ ሳትጠይቋቸው አጠገባችሁ የሚገኙትን ሰዎች ወደ መምረጥ ያሸጋግራችኋል። ለዛሬ ያቀረብኩላችሁ ጠቃሚ መልእክት ይህንን ይመስል ነበር። ቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።